አሰላሙ አለይኩም ወረህመቱላሂ ወበረካቱ። ከባለፈው ክፍል እንዳየነው አቡበክር ረዲየላሁ አንሁ የሌሊት ሰላትን በቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች ልጃቸውን የአብደላህን ድምፅ ይሰማሉ። ልጃቸው አብደላህን ምን ሲል ሰምተውት ይሆን የሚለውን ነበረ አይተን ያቆምነው። በቀጣይ ክፍል እንደምናየው ተነጋግረን ማለት ነው። አሁን ሶስተኛውን ክፍል እናያለን። ምን ሲል ሰምተውት ይሆን? ልጃቸው አብደላህን ምን ሲል ሰምተውት ይሆን? አቡበክር ረዲየላሁ አንሁ የሌሊት ሰላትን በቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች ልጃቸው የአብደላህን ድምፅ ይሰማሉ። ከዚያም ጣሪያው ላይ ሆነው ወደ ታች ሲመለከቱ አብደላህና ሚስቱ በአንድ ግድግዳ ተለያይተው፣ እርሷ ከውጭ ሆና ጆሮዋን ግድግዳው ላይ ለጥፋ፣ አብደላህ በዛኛው ጎን ሆኖ ከስራው ባጎደለው የተጸጸተችበትን እና የሚስቱን ናፍቆት አለመቻሉን የሚገልጽ ግጥም ሲገጥምላት ሰሙ። የሚገርም ነው። አቡበክር ስዲቅ ቅያሙል ለይል ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው የወደቀው። ሰይድና አቡበክር ግጥሙን ሰምተው የልጆቹንም ሁኔታ አይተው ሰላታቸውን አብቅተው ያ አብደላህ በማለት ተጣሩ። አብደላህ እንደተነቃበት በመረዳት አሁንስ በቃ በእኔና በሚስቴ መሀል ያለው ትዳር አለቀ፣ እንድለያት ታዘዝኩ። አሁን ደግሞ የተጠራሁት ድምፃችንን እንዳንሰማ በቃ እንድርቃት ሊነግረኝ ነው ያ አላህ በማለት ወደ አባቱ ዘንድ ቀረብ አለ። አብደላህ ውስጡ እየፈራ ጉልበቱ አልሸከምህ እያለው ከአባቱ አንደበት የሚመጣውን ትዕዛዝ እየጠበቀ ነበር። ሰይድና አቡበክር ስዲቅ ወደ አብደላህ ጠጋ በማለት ያ አብደላህ ሚስትህን መልሳት አሉት። አብደላህ የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይም ከአባቱም ሌላ ተጨማሪ ነገር ሳይሰማ ወደ ሚስቱ ሲሮጥ ድንገት ፊት ለፊቱ አይመን ከራማ የሚባለውን ባሪያውን ያይና በደስታ ብዛት ሂድ የፈለክበት ነፃ ነህ አለው። እንደ ዛሬ ተደስቼ አላውቅም በማለት ሚስቱ ያለችበት ፈጥኖ በመሄድ የምስራቹን ይነግራታል። ሚስቱ ቀዝቀዝ ብላ አልመለስም ትለዋለች። አብደላህ ሚስቱን ለብዙ ሰዓታት ይለማመጣል። ይለምንና አሻፈረኝ ትላለች። ካሁን በኋላ ራሱን እንደሚያሻሽል ለዱንያውና ለአኼራው ለመስራት ታጥቆ እንደተነሳ ቢነግራትም አይሆንም ብላ ትዕግስቱ እስኪሟጠጥ ድረስ ደጅ ታስቀምጠዋለች። በመጨረሻም ከብዙ ድካም በኋላ ወደ ቤቱ ትመለሳለች። ይህንን ያደረገችው ኩራት ኖሮባት ሳይሆን የምትወደውን ባሏን ለማሻሻል ብላ ነበር። ከዚህ ቀን በኋላ አብደላህ ወደ ኑሮውና ወደ ኢባዳው ተመልሶ አባቱንም አስደስቶ ከሚስቱ ጋር የደስታና የፍቅር ኑሮ ሲኖሩ ሰዎች ጥንዶችን እንደ ተምሳሌት ይወስዷቸው ነበር። ነገር ግን ይህ ወደር ያልነበረው የባልና የሚስት ደስታና ፍቅር በአጭሩ ሊቀጭ ሆነ። አብደላህ አንድ ቀን ለሚስቱ መጥቶ በቅርቡ የመሞት አይነት ስሜት አለኝ፣ ከኔ በኋላ ሌላ አታግቢ ይላታል። አብደላህ በዚህ ንግግሩ ሚስቱን የውዥንብር ውቅያኖስ ይከታታል። በጣም ተጨነቀች፣ ተጠበበች። ይባስ ብሎ አብደላህ ከእኔ በኋላ ሌላ ባል እንዳታገቢ ድጋፍ ይሆንሽ ዘንድ በማለት አንድ ትልቅ አትክልት የሞላበት መሬት ይሰጣታል። የሚስቱ ስጋትና ጭንቀት ባሰ። አብደላህ እውነት ሊሞት ነው? ቀጣይ ክፍል የምናየው ይሆናል። ወጀዛኩሙላሁ ኸይር። አሰላሙ አለይኩም ወረህመቱላሂ ወበረካቱ።